ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ። ዛሬ እንደተለመደው ይዤላችሁ የመጣሁት የዶሮ ማህሺ አሰራር ነው። ይህ በምታዩት መልኩ በጣም ቆንጆ አድርጌ የሚጥም አረቦች በጣም የሚወዱት ምግብ ነው። በጣም አሪፍ ነው። ለምታበረታቱኝ እህት ወንድሞቼ በጣም አድርጌ አመሰግናለሁኝ እና ስትጀምሩ በላይክ ወደ አሰራሩ እንሄድ። እዚህ ጋር ዶሮ ቆራርጬ ምናምን አስቀምጫለሁ አጥቤ በጨው በምን እዚህ ጋር ቅመሞች ቆንዶ በርበሬ፣ ቆረንፍል፣ ባህራት መሸከል፣ ፍልፍል አስወት ይባላል በአረበኛ ዘባዲ አርጌ እነዚህ የቅመም አይነቶች ከስጋው ጋር አንድ ላይ አቀላቅላቸዋለሁኝ። ውዶችዬ እስከ መጨረሻው ድረስ ተከታተሉኝ። በጣም ትወዱታላችሁ። እንደዚህ አድርጌ በጣም ንጹህ አድርጌ በጨው በሎሚ በኸል አድርጌ ነው የማጥበው። አሁን ለማንኛውም ወደ አሰራሩ እንሄድ። ሎሚ እዛ አዘጋጅቻለሁ። እዚህ እርድ፣ በርበሬ እና የነጭ ሽንኩርት ዱቄት ማለት የተፈጨውን የቀይ ሽንኩርት የተፈጨውን እና ባህራት ነው። እዚህ ጋር ያው ሸካል ነው እንግዲህ ቤት ያለውን ቅመም ማድረግ ይቻላል፣ ችግር የለውም። በጣም እንትን ይላል የቅመም አይነት ሁላ ጨርሶ ይወደዋል ማለት ነው። እና ይሄው ሎሚ ነው ይሄ አንድ ላይ ከግማሽ ሎሚ ያደረኩት እኔ ለማንኛውም አንድ ዘባዲ ነው ያደረኩት እና ትንሽ እንዲ ላይ እናቀላቅለዋለን። ሎሚውንም ያው በአንድ እጅ ካሜራ በአንድ እጅ ስራ ስለሆነ ነው። ይቅርታና መቼም አረብ ሀገር ያለ የመዳም ቅመሞች ታውቁታላችሁ። ሀሳብ እንትኑ እዚህ ጋር ሳልሳ አደርጋለሁ ማለት ነው። ሳልሳ ትንሽ ከዛ በደንብ ለውሰዋለሁ። በደንብ ከቻላችሁ ማታ ካልቻላችሁ ደግሞ በፍጥነት የሚሆን ከሆነ ቢያንስ እንትን ውስጥ 1 ሰዓት 2 ሰዓት ካልሆነ ደግሞ 30 ደቂቃ ያህል አንድ ላይ ተለውሶ ተላጃ ውስጥ ቢቀመጥ በጣም አሪፍ ነው የሚሆነው ትኩሱን ከሚደረግ። እዚህ ያው እንግዲህ ሰዓትም ላለመፍጀት ይሄው ከ30 ደቂቃ በኋላ ይሄንን አምጥቻለሁ። እዚህ ሽንኩርት ቃሪያ ከታትፌያለሁኝ ማለት ነው። ያው እንግዲህ ያላችሁን ቃሪያውን ጭራሽ ፍልፍል ሮሚውን አረንጓዴ፣ ቢጫ፣ ቀይም ቢኖር በጣም አሪፍ ነው። ለከለሩ በጣም ቆንጆ መልክ ይሰጠዋል። እኔ ግን ቤት ያለኝን ነው ያደረኩት። ሽንኩርት ኩሳ አድርጌያለሁኝ። ድንች ማድረግ ትችላላችሁ አብሮ ባድንጃል ማድረግ ትችላላችሁ። ያው ሰዎቹ እንደሚወዱት አድርጋችሁ እንትን ማለት ነው። ታች ዘይት መቀባ ማድረግ ነው እንዲያይዝ።
በተጨማሪ ይሄንን እንትን ታረጉታላችሁ። ለእንትኑ አይዝም፣ በጣም ቆንጆ ነው። ከታች እንኳን ራሱ የእንትኑ ቢግል እንኳን ራሱ የማረር ባህሪ አይኖረውም ማለት ነው። ሳህናው እንዲይዝ አይፈቅድለትም ይሄኛው ተደረቀ ከታች። ይሄው እንግዲህ አዘጋጅቼ ያው እንግዲህ ጨረስኩ ማለት ነው። እዚህ ጋር ያው ለቪዲዮ ጠር አድርጌዋለሁኝ ለአቀራረጽም ስለማይመቸኝ ታገላብጡታላችሁ። ያያችሁ ከታይ ያለው እንትን ላስቲክ ወረቀት በጣም አሪፍ ነው የሚሆነው። አያችሁት? አይዝ ምን አይል በጣም ጽድት ያለ ነገር ሆነው። ውዶችዬ ሸር ሰብስክራይብ አትርሱ፣ አበረታቱኝ። አዲስ ነኝ። በተረፈ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም ተልብ ነው የምወዳችሁ የማመሰግነው ለምታበረታቱኝ ሁሉ።